የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ከፓርቲያቸው ብልጽግና የተለየ አቋም በመያዝና በፓርላማው ይህንኑ ካንጸባረቁ በኋላ ወደ አሜሪካ በመሰደድ ተቀጥረው በመስራት ላይ መሆናቸው የሚታወቅ ሲሆን እርሳቸው ያሉበት የስራ ዘርፍ በቪዲዮ ተቀርጾ መሰራጨቱን ተከትሎ አስተያየት እንዲሰጡ የተጠየቁት አቶ ገዱ ራሴን በራሴ ለማስተዳደር መቻሌ ኩራትና ክብር እንጂ ዝቅጠት አይሰማኝም ብለዋል። በተለይ እንደ አንድ የቀድሞ ከፍተኛ ባለስልጣንና ኃላፊነት ላይ እንደነበረ ሰው ከስልጣናቸው በኋላ የተስተካከለ ኑሮ ሊያኖራቸው የሚችል ገንዘብ ባለመያዛቸው ይቆጫቸው እንደሆነ የተጠየቁት አቶ ገዱ እኔ በነበረኝ የስልጣን ዘመን የማምንበትን ዓላማ ለማሳካት ነው የሰራሁት እንጂ ከህዝብ ሀብት ላይ የግል ኑሮዬን ለማደላደል አስቤ አላውቅም ብለዋል። ይሄም አሁን ንጹህ ሕሊና ኖሮኝ እንድኖር ረድቶኛል ሲሉ ገልጸዋል። አሁን ላይም ሰው በተለይ ኢትዮጵያውያን ትኩረት ሊያደርጉበት የሚገባው የኔ ስራ ጉዳይ ሳይሆን በሀገሪቱ የሰላም ጉዳይ ነው ሲሉ ሰው መጨነቅና አጀንዳ ማድረግ ያለበት እኔ በምሰራው ስራ ሳይሆን ሀገር ቤት በከፍተኛ ስቃይ ውስጥ ስላለው ህዝብ መሆን አለበት ያሉት አቶ ገዱ ትልቁ ጉዳይ መሆን ያለበት ሀገራችን እንዴት ወደ ሰላም እንመልሳት የሚለው ነው ብለዋል። ስራዬም ተረጋግጬ እንዳስብ የቤት ኪራይንና ሌሎች ክፍያዎችንም እንድከፍል የሚረዳኝ ነው ያሉት አቶ ገዱ በተለይ ከህዝቡ ለተቀበሉት ገንቢ አስተያየትና ላገኙት አክብሮት ለኢትዮጵያውያን ሁሉ ምስጋናቸውን የላቀ መሆኑን ገልጸዋል። በሌላ በኩል ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን ኮሚቴን ውድቅ ማድረጉን ዛሬ በሰጠው መግለጫ አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ረቡዕ በሰጠው መግለጫ በአዲስ አበባ ጉዳይ መቅረ ሀሳብ እንዲያዘጋጅ የተሰየመው አስማሚ ኮሚቴ አሰራር የኮሚሽኑን ህጋዊ ማዕቀፍ የጠበቀ አይደለም ብሏል። የፓርቲው መሪ አቶ ኢዮብ መስፍን እንደገለጹት የኮሚቴው አወቃቀርና አካሄድ የኮሚሽኑን ህግ ያልተከተለ በመሆኑ ፓርቲው አጠቃላይ ሂደቱን ውድቅ በማድረግ ሀገራዊ ምክክር ኮሚሽኑ ቅሬታ አቅርቧል። ኢዜማ አክሎም በአዲስ አበባ ጉዳይ ላይ ካለው ተቃውሞ በተጨማሪ በምክክሩ ወቅት የቀረቡ 400 ያህል ምክረ ሀሳቦችና የውይይት ቃለ ጉባኤዎች ለህዝብ ግልጽ እንዲሆኑም ጥሪ አቅርቧል። በሰሜን ኢትዮጵያ ያለውን ሁኔታ በትኩረትና በስጋት እየተመለከቱት መሆኑን የአፍሪካ ህብረት፣ የአውሮፓ ህብረትና ካናዳን ጨምሮ መቀመጫቸውን በአዲስ አበባ ያደረጉ የምዕራባውያን ዲፕሎማቶች አስታወቁም። ዲፕሎማቶቹ ዛሬ ባወጡት የጋራ መግለጫ በሰሜን ኢትዮጵያ ዘላቂ ጠላትነትን የማቆም ስምምነቶችን ገቢራዊ ለማድረግ ሁሉም ወገኖች በቅንነት እንዲንቀሳቀሱም ጠይቋል። ዲፕሎማቶቹ በጥሪያቸው የቀድሞ የናይጄሪያ ፕሬዝዳንትና በአፍሪካ ቀንድ የአፍሪካ ህብረት ልዩ ልዑክ ኦሉሴጉን ኦባሳንጆ በቅርቡ በአዲስ አበባና በመቀሌ መካከል የጀመሩትን አዲስ የንግግር ጥረት እንደሚያከብሩና እንደሚደግፉም አስታውቋል። ዲፕሎማቶቹ በተጨማሪም በድርቅና በከፍተኛ የሰብአዊ እርዳታ ፍላጎት ላይ በሚገኘው የትግራይ ክልል ውስጥ እንደገና ወታደራዊ ግጭት መከሰት በሰሜን ኢትዮጵያ ህዝብ ላይ አስከፊና አውዳሚ አደጋ ሊያስከትል እንደሚችልም አስጠንቅቀዋል። መቀመጫቸውን አዲስ አበባ ካደረጉት የህብረቶቹ ሀገራት መካከል ኦስትሪያ፣ ቤልጂየም፣ ቡልጋሪያ፣ ቼክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድስ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቫኪያ፣ ስሎቫኒያ፣ ስፔን፣ ስዊድን ይገኙበታል። በተጨማሪም የካናዳ፣ ኖርዌይ እና የዩናይትድ ኪንግደም ጥሪውን ካቀረቡ ሀገራት መካከል ናቸው። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በቅርቡ በትግራይ መዲና መቀሌ ያደረጉት ጉብኝት በኢትዮጵያ ፌዴራል መንግስትና በትግራይ ክልል ባለስልጣናት መካከል ምንም አይነት አዲስ የውይይት ሀሳብ ወይም ተጨባጭ ውጤት ሳያመጣ መቅረቱን የትግራይ ክልል ባለስልጣናት ይታወቅልን ማለታቸው የሚታወስ ነው። የፌዴራል መንግስት ግን በጉዳዩ ላይ እስካሁን በይፋ ያለው ነገር የለም።